ስሜ ኢዮብ ታደሰ እባላለሁ። የአዲስ አበባ ዩኒቨርሲቲ አለ ስኩል ኦፍ ፋይን አርት ኤንድ ዲዛይን በፕሮዳክት ዲዛይን የ2015 ተመራቂ ነኝ። መመረቂያ ፕሮጀክቴ የሸንኮራ ጁስ መስሪያ ማሽን ወይም ደግሞ ሹገር ኬን ጁስ ሜከር ማሽን ነው። ፈርስት ሴሚስተር ላይ የሪሰርች ታይም ነበር። በሪሰርቹ ከሸንኮራ ተጠቃሚው አንስቶ እስከ ሸንኮራ እስከሚሸጠው እንዲሁም ደግሞ ከክፍለ ሀገር ሸንኮራዎችን በማስመጣት በጅምላ የሚያከፋፍለውን ድረስ ሪሰርቾችን አከናውኜ ነበረ። ከዛ በመቀጠል ከአድቫይዘሬ ጋር በሰራኋቸው ሪሰርቾች ላይ ዲስከስ በማድረግ እሱም በጣም ጥሩ ሀሳቦችን ሰጥቶ መስመር አስይዞኛል። ከዛም ጎን ለጎን ደግሞ የማቴሪያል ስተዲ እና የፎርም ዴቨሎፕመንቱን አብሬ አያይዤ የሸንኮራው ጁስ ማሽን ምን ሊመስል ይችላል የሚለውንም ነገር አብሬ አያይዤ ሰራ ነበር የቆየሁት። እንግዲህ ፈርስት ሴሚስተር ላይ ተሰራ የነበረውን ሪሰርች ሰከንድ ሴሚስተር ላይ ያንን ነገር ወደ ፋንክሽናል ወደሆነ ነገር ማምጣት አለብን። ከዚህም ጋር በተያያዘ ደግሞ ከሞላ ጎደል የሰራሁበትን የሄድኩበትን ፕሮሰስ ያከናወንኳቸውን ስራዎች አጠር ባለ ቪዲዮ መልክ አዘጋጅቻለሁ። እሱንም ልታዩ